ሰላም እንዴት ናችሁ? ውድ የኢትዮ ሌቭል ዩቲዩብ ቻናል ተከታታዮች፣ ዛሬ ይዤላችሁ የቀረብኩት 5 ቪዲዮ ስንጭን የምንሰራቸውን ስህተቶች በሚል ርዕስ ነው። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ቻናሉን ሰብስክራይብ ካላደረጉ ሰብስክራይብ በማድረግ ይተባበሩ። ቀጥታ ወደ ቪዲዮአችን እንዳለን። ብዙ ጀማሪ ዩቲዩበሮች ቪዲዮአቸውን ጥሩ አድርገው ይሰሩና ግን ቪዲዮአቸውን ሲጭኑ ትልልቅ ስህተቶችን ይሰራሉ። እይታቸው ተመዝጋቢያቸው ይጠፋሉ። ዛሬ በዚህ ቪዲዮ ላይ ሁሉም ዩቲዩበሮች ቪዲዮ ሲጭኑ የሚሰሩት 5 ትልልቅ ስህተቶችን እንዴት ማስተካከል እንደሚቻል በዝርዝር እንነጋገራለን። ቪዲዮውን እስከ መጨረሻው ይመልከቱ፣ ምክንያቱም የመጨረሻው ስህተት በጣም አደገኛ ነው። አምስተኛው ስህተት ደካማ ተምኔል መጠቀም። ብዙዎች ቪዲዮአቸውን በጥሩ ሁኔታ ያዘጋጃሉ፣ ግን ተምኔላቸው በጣም ደካማና ጥራት የሌለው ያደርጉታል። ይህ በጣም ትልቅ ስህተት ነው። ተምኔል ማለት የቪዲዮ ፊት ነው። ተመልካች ቪዲዮአችንን ከማየቱ በፊት ተምኔል ነው የሚመለከቱት። ስለዚህ ተምኔላችን ጥራት መጨመር አለብን። እንዴት ነው ጥራት የምንጨምረው ካላችሁም እንደ ካንቫ ያሉ ተምኔል ሜከር አፖችን በመጠቀም እንዲሁም ለተምኔላችን ብሩህ ቀለም በመጠቀም ትልልቅ ጽሁፎችን በመጠቀም የተምኔላችንን ጥራት መጨመር አለብን። አራተኛው ስህተት ደካማ ርዕስ መጠቀም። ለቪዲዮአችን ደካማ ርዕስ የምንጠቀም ከሆነ ልፋታችን ከንቱ ነው የሚቀረው። ምክንያቱም ብዙ ተመልካቾች ርዕሶችን አንብበው ቪዲዮ ስለሚመለከቱ። ስለዚህ እኛ ምን ማድረግ አለብን? ርዕሶችን ስንጽፍ ጥያቄዎች ማስገባት አለብን። ቁጥሮችን መጠቀም አለብን። እናም ተወዳጅ ቃላቶች የምንላቸው አሉ። እንደ ጀማሪ፣ ሙሉ፣ 2026 የምንላቸው ተወዳጅ ቃላቶችን በመጠቀም ራሳችንን ማስዋብ እንችላለን። ርዕሳችንን ከ67 ቃል አናስበልጥ። እጥር ምጥን ያለ ቆንጆ ርዕስ ማቅረብ አለብን። ሶስተኛው ስህተት ዲስክሪፕሽን ባዶን መተው። በመጀመሪያ ዲስክሪፕሽን ምንድን ነው ለምትሉ ሰዎች ዲስክሪፕሽን ማለት ቪዲዮአችን አፕሎድ ልናደርግ ስንል ከምናገኛቸው ሴቲንጎች መካከል አንዱ ነው። እናም ብዙ ጀማሪ ዩቲዩበሮች ባዶውን ነው የሚተዉት። ይህ በጣም አደገኛ ነው፣ ምክንያቱም ዩቲዩብ አልጎሪዝም ቪዲዮአችንን ስለምን እንደሆነ እናም የተለያዩ መረጃዎች የሚሰበስበው ከዲስክሪፕሽን ነው። ስለዚህ ቆንጆ ይሆናል የምንለውን ማብራሪያ ዲስክሪፕሽን ለቪዲዮአችን ማድረግ አለብን። ሁለተኛው ስህተት ታግ አለመጠቀም። ታግ ምንድን ነው ከሚለው ስንጀምር ይሄም አንዱ የሴቲንግ አይነት ነው። ታግ በጣም ወሳኝ ነገር ነው። ተመልካቾች ዩቲዩብ ሰርች ባር ላይ ሄደው ሰርች ሲያደርጉ የሚመጣላቸው የመጀመሪያዎቹ 15 ቁልፍ ቃላቶችን ወስደን ታግ ላይ መጨመር አለብን ማለት ነው። ይህም ቪዲዮአችን ሰርች ሲደረግ ቶሎ እንዲገኝ ያደርገዋል። አንደኛውና የመጨረሻው ስህተት ቪዲዮ ሳይጠናቀቅ አፕሎድ ማድረግ። ከምንም በላይ እስካሁን ከጠቀስናቸውም በላይ ከፍተኛ ተመልካችን ሊስብ የሚችል ነገር ቪዲዮ ኤዲቲንግ ነው። ስለዚህ ቪዲዮአችንን ቆንጆ አድርገን አፕሎድ ማድረግ አለብን። ያለበለዚያ ግን ዝም ብለን ነካነካ አድርገን አፕሎድ የምናደርግ ከሆነ እጄን በእጄ በላው የሚለው የሀገራችን ተረት በእናንተ ላይ ይደርሳል። ምክንያቱም ተመልካች ቪዲዮን በሚያይ ጊዜ ቪዲዮ ካልጨረሳችሁት ዳግመኛ ቻናላችሁ ውስጥ ላይገባ ይችላል፣ አንሰብስክራይብ ሊያደርጋችሁ ይችላል። ስለዚህ ቪዲዮአችሁን ቆንጆ አድርጋችሁ መስራት አለባችሁ። ዛሬ የተነጋገርንባቸውን 5 ስህተቶች ካስተካከሉ ቪዲዮአችሁ በእጥፍ ይታያሉ። እና እናንተ የትኛው ስህተት ነበር ስትሰሩ የነበረው? ኮሜንት ላይ ጻፉልን። ቪዲዮ ከተመቻችሁ ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት ማድረግ እንዳትረሱ። እስከ ቀጣይ ቪዲዮ ድረስ ቻው ቻው።